ሰላምዬ ትዬን ወይም ደግሞ አሰሪዋን እንግዲህ አስጠነቀቀቻት ማለት ነው። ልጅን እንዳትነኪ፣ አንድ ልጅ ወይም ደግሞ ዳጣ ብቻ ሳትሆን ወንድ ልጅም ከባልሽ ወልጃለሁ ብላ አስጠነቀቀቻት ማለት ነው። ሰላምዬ ሰላም ቤተሰብ እንዴት ናችሁ? ሰላም ሰላም ብያለሁ። ለቻናሉ አዲስ ከሆናችሁ ላይክ እና ሰብስክራይብ አድርጉ፣ እስከ መጨረሻው ተከታተሉ ማለት ነው። እንግዲህ ሰላምዬ አምራለች ማለት ነው። ዳጣ ብቻ ሳትሆን ወንድም ልጅ እንደተወለደ ለሚስትህ ተናገር በማለት አቶ ደረጀን አስፈራርተዋለች ማለት ነው። እንግዲህ ሰላምዬ እዚህ ቤት እንደምትመጣና ዳጣም ወንዱም ልጅ እንደተወለደ ለቤተሰቡ በሙሉ እንደምትናገር በቆራጥ አመራር ነው ማለት ነው ለአቶ ደረጀ የተናገረችው። እንዲሁም ደግሞ ልጇን ዳጣን ምንም አይነት ነገር ቢደርስባት ብላ ዛቻ አቅርባለች ማለት ነው። ምንም ነገር እንዳትሆን ምንም ነገር ብትሏት ብትቆጧት ብላ በዛቻ ነበረ ሰላምዬ ስትናገር የነበረችው። አሁን ወልጃለሁ፣ ሰላም ነኝ፣ ወደ ቤት እመለሳለሁኝ። ያ ቤት የልጄ ቤት ነው፣ ልጅም ያለችበት ቤት ስለሆነ ተመልሼ መጥቼ የሚሆነውን አያለሁ፣ ለቤተሰቦችህ እናገራለሁ። እንዲሁም ዳጣ እንዲሁም ደግሞ ወንድ ልጅ እንደተወለደ ለሚስትህ ተናገር፣ መጥቼ እኔ ሳልናገር በማለት እንግዲህ አቶ ደረጀን ቆፍጠን ያለ አነጋገር ነው የተናገረችው ማለት ነው። እንግዲህ ሰላምዬ ልጇን ለብዙ ዓመታት አቶ ደረጀ ስላልነገራት ስለደበቃት፣ አሁንም ደግሞ እናትና ልጅ መሆናቸውን ዳጣ አታቅም። ሰላምዬ ብታቅም ግን ደግሞ ለዳጣ እንዳትናገር ቃል ስላስገባት አሁንም ልጅና እናት የመሆናቸው ቢረጋገጥም ነገር ግን ሚስጥሩ ድብቅ ሆኗል ማለት ነው። በዚህም የተነሳ እንግዲህ ሰላምዬ በጣም በንዴት ውስጥ ሆና ድጋሜ ልጅ እንድታረግዝለትና ድጋሜ እንድትወልድ አስገድዷታል ማለት ነው አቶ ደረጀ። እሱም ተሳክቶላታል ማለት ነው። ሰላምዬ እንግዲህ ወንድ ልጅ የለም፣ ስለዚህ አንድ ወንድ ነው ለቤቱ እንግዲህ በጉጉት ይቀበሉታል የሚል ተስፋ ነው ያለኝ ማለት ነው። ምክንያቱም ሰላምዬ እንግዲህ እሱን ለመበቀል ቢሆንም ሁለት ልጅ ከአቶ ደረጀ እንግዲህ አፍርታለች ማለት ነው። እንግዲህ ሰላምዬ በጣም በዛቻ አሁን ሰላም እንደሆነች እና ከዘመዶቿ ጋር ያላትን ቆይታ አጠናቃ ወደ ቤት እንደምትመለስ ገልጻለታለች። በዛቻም ነው ስትናገር የነበረው። ነገር ግን አቶ ደረጀ ቤት ውስጥ እንድትመጣ አይፈልግም። ቤት ውስጥ እንዳትመጣ እያለ ይገኛል። ነገር ግን ማርታ፣ ወይዘሮ ማርታ እንድትመጣ ትፈልጋለች። እንዲሁም ደግሞ ያለኛ ማናላት ትመጣ ቤት ትቀመጥ ስትለው አይ እኔ አልፈልግም ብሏል። ምክንያቱ ደግሞ ችግሩ በጣም ስለሰፋ ማለት ነው። እንግዲህ አቶ ማርታ አሁን ላይ ወይዘሮ ማርታ ለአቶ ደረጀ እንደነገረችው አሁን ላይ በጣም እየተጨነቀች እና እያሰበች ስለሆነ አቶ ደረጀ ምን ሆኖ ነው በዚህ አይነት ሁኔታ ሊጨነቅ የቻለው በማለት ኤቢ የነገረችኝ ሚስጥር ማመን ሳይኖርብኝ አይቀርም እያለች ትገኛለች ማለት ነው። ምክንያቱም ሰላምን እንዲሁም ደግሞ ሰው ሊጠላ አይችልም። ሰላም ደግሞ በጣም ለረጅም ዓመት ቤታችን የሰራች ልጅ ናት። እንዴት እንደዛ ሊሆን ይችላል? ስለዚህ የሆነ በህፃኑ ልጅ ወይም በዳጣ የሆነ ሚስጥር ሳይኖር አይቀርም በማለት ጥርጣሬ ውስጥ ገብታለች። እንዲሁም ደግሞ ልታጣራ በቆራጥ አመራር ተነስታለች ማለት ነው። ወይዘሮ ማርታ እንግዲህ አቶ ደረጀ መጨረሻው ሲታወቅ ምን ሊሆን እንደሚችል መገመት አይከብድም ማለት ነው። ኤቢ እንግዲህ
ኤቢ በጣም ጭንቀት ውስጥ ትገኛለች ማለት ነው። እንግዲህ በህልሟም በውኗም እንግዲህ ቅዠት ሆኗል ኑሮዋ። እንግዲህ የሞተው ልጅ ነብሰ ገዳይ እያለ በየሄደችበት በሁሉም በኩል እየመጣ ያስጨንቃታል ማለት ነው። በጣም እየተጨነቀች እና እያሰበች ትገኛለች። እዛም ውስጥ ጭንቀትና ሀሳብ ውስጥ ሆና የዳጣና የናታን እንግዲህ ፍቅር ነው እያሳሰባት ያለው። እኔ ከታሰርኩ በኋላ እነሱ እንዴት ይጋባሉ እያለች ትገኛለች ማለት ነው። ወደ ውጭም ለመሄድ እያሰበች ትገኛለች። ነገር ግን ቤተሰቡ ይህን እንደማይፈቅድላትና እዚሁ መጋፈጥ እንዳለባት አባቷ ነግሯታል ማለት ነው። ይህንን ማድረግ አለብሽ፣ እዚሁ መጋፈጥ አለብሽ። እውነት ተደብቆ አይቀርም የምትየው አንቺ ስለሆንሽ በራስሽም ሲመጣ እውነትን ተጋፍጠሽ እንግዲህ የሚመጣብሽን ነገር መቻል አለብሽ ብሏታል አባቷ ማለት ነው። እንግዲህ ኤቢ እውነቱን ትጋፈጣለች? እውነት ትታሰራለች ወይስ ቤተሰቡን አደጋ ላይ ትጥላለች የሚለው እንግዲህ በጣም ወሳኝ ነጥብ ነው ማለት ነው። እናንተም ምን ይመስላችኋል? እስኪ ኮሜንት ላይ አሳውቁኝ ማለት ነው። ሌላው ምንድን ነው እንግዲህ ዳጣና ናታን እንግዲህ ሁሉም ነገር የራሱ ጉዳይ፣ እኔ ህይወቴን መኖር አለብኝ ሲል ተናግሯል ማለት ነው። ምክንያቱም ኤቢን እንደማይፈልጋት ከተናገረ በኋላ ውስጡ በቃ ደስተኛ የሆነ ስሜት ነው የተሰማው። ምክንያቱም ኤቢን እንደማይፈልጋት ከተናገረው በኋላ ቤተሰቡ ካወቀለት በኋላ ፍቅሩን እንግዲህ ለዳጣ እየገለጸላት ይገኛል ማለት ነው። ነገር ግን ቤተሰቡ እንደዚህ አይነት ውጥንቅጥ ውስጥ በመግባቱ በጣም እያሳሰበው ነው። በተለይ ሰላምዬ ልጅ በመውለዷ እንግዲህ በጣም ነገሩ እየሰፋና እየሄደ በመሆኑ እንግዲህ ናታን እያሰበ ይገኛል ማለት ነው። እንግዲህ ናታን ለዳጣ ሚስጥሩን አልነገራትም። ዳጣ ሚስጥሩን ስታቅ ትርቀዋለች ወይስ ደግሞ አብራው ትቀጥላለች የሚለው ራሱ አንድ ነጥብ ነው ማለት ነው። ምክንያቱም ናታን ምንም አይነት ነገር አልተናገረም። አቶ ደረጀ የዳጣ አባት መሆኑን ነግረዋለች እሷ። ነገር ግን ሰላምዬ ያስቀመጠችው ሚስጥር ወይም ደግሞ ሰላምዬ የዳጣ እናት መሆኗን ዳጣ አታውቅም። ነገር ግን ናታን ያውቃል። ግን ይህን ሚስጥር ካወቀች በኋላ ትርቀኛለች ወይስ አትርቀኝም የሚለው ነገር በጣም ያሳስበዋል፣ ያስጨንቀዋል ማለት ነው። ካወቀችስ በኋላ ትርቀዋለች ወይስ ትረዳዋለች የሚለው ነገር በጣም ነጥብ የሚያዝበት ነገር ነው ማለት ነው። እንግዲህ ቤተሰብ ሀጁ እንግዲህ ጓደኛው በመሞቱ በጣም ባያቅም፣ ነገር ግን በመጥፋቱ ስልኩ ጥሪ ባለመቀበሉ እንዲሁም ደግሞ ውሃ የነገረችውን ነገር እያመሳከረ ይገኛል ማለት ነው። ለምንድን ነው ኤቢ ከቤት ውስጥ የማትወጣው? እንዲሁም ደግሞ ግቢ ውስጥ ጤፍ ዘርተናል ያለችውን ነገር ከራሱ ጋር እያመላለሰ ይገኛል። እንዲሁም ደግሞ ኤቢ ስታለቅስ ነበር ያለችው። ለምንድን ነው የምታለቅሰው? ምን ሆና ነው የምታለቅሰው የሚለው ነገር እንግዲህ በጣም እያስጨነቀው ይገኛል ማለት ነው። መጨረሻ ላይ የጓደኛውን ሚስጥር ያወጣዋል። ኤቢን አሳልፎ ለፖሊስ ይሰጣታል ወይስ ደግሞ ምንድን ነው የሚያደርገው? መጨረሻው ምንድን ነው የሚሆነው የሚለውን አብረን በቀጣይ ክፍል የምናይ ይሆናል ማለት ነው። ቤተሰብ ላይክ እና ሰብስክራይብ ሼር እያደረጋችሁ አበረታቱኝ ማለት ነው። ቻናሉን እናሳድገው። አመሰግናለሁ። ብያላችሁበት ሰላማችሁ ይብዛ። ባይ ባይ። በቀጣይ ቪዲዮ እንገናኛለን፣ በቀጣይ ክፍል ማለት ነው። አመሰግናለሁ። ባይ ቤተሰብ።